የደቡብ ትግራይ ህዝብ ከሰሜን ለመምጣቱ ምልክት የሚሆነው ምንድነው? ሐሸንጌ አካባቢ የተገኙት ቅርሶች ናቸው። አዘቦ የሚለው ስም እንግዲህ ከዛን ጊዜ ጀምሮ ያለ ነው። አዘቦ በማን ተተክቷል? በዶብዓ። ዶብዓ በማን ተተካ? በራያ። ዛሬ ራያ የሚለው የበላይ የሆነ ይሄ ስም ገኗል። አዘቦ የሴሜቲክ ዝርያ ነው። አገው ደግሞ የኩሽ ዝርያ ነው። እስከማል ምን ማለት ነው? ራያ ዶብዓ የነበረው ኋላ በዶብዓ ግዛት ስር የነበረው እስከ አለውሃ ድረስ ያለው ወልዳ ጫፍ ድረስ አለውሃ ያለው በቀይ ባህር እንዳሻቸው እየተመላለሱ የኖሩ ህዝቦች ናቸው እንጂ አንዴ ከደቡብ አረቢያ መጥተው እዚህ ሰፈሩ አበቃለት ታሪክ አይደለም። ዛሬ በራያ አካባቢ፣ ዛሬ በአዘቦ አካባቢ፣ ዛሬ በእንዳመሆኒ አካባቢ ያለው ህዝብ ሲናገርም የምትሰማው ሸውዓት ደውዓ ሻሙነይቲ ኦሮሞ ስምንተኛው ነው ኋላ ስለመጣ። ዛሬ መወያያ ርዕሰ ጉዳያችን ቢያንስ ከአክሱም መንግስትነት ዘመን ጀምሮ በስሙ ተጠቅሶ የምናገኘውና አዘቦ በሚል ስያሜ ይጠራ የነበረ በደቡባዊ ትግራይ ዞን ስለሚገኘው ግዛትና ነዋሪው ማህበረሰብ ታሪክ ይመለከታል። በተለይም ውይይታችን በሶስት ዋና ዋና ጉዳዮች ላይ የሚያጠነጥን ይሆናል። ይኸውም አንደኛ የአዘቦ አስተዳደር ግዛታዊ የቆዳ ስፋት በዘመናት ሂደት የታዩ ለውጦች እንዲሁም በተለያዩ ስያሜዎች መጠሪያነት የመገለጹ ምክንያት። ሁለተኛ የአዘቦ ማህበረሰብ ለዘመናት ስላሳለፈው የአልገዛም ባይነት የአመፃና የተጋድሎ ታሪክ። ከዚህም ጋር ተያይዞ የውስጥ ተስፋፊ ኃይሎችን ግፋዊ ዘመቻዎችን ግንባር ቀደም ተፋላሚ በመሆን ለትግራይ ህዝብ ፍትህና ግዛታዊ አስተዳደር ልዕልና መከበር ስላበረከተው አስተዋጽኦ። ሶስተኛ የአዘቦ ማህበረሰብ ወይም አዘቦታይ እና የውጭ ወራሪዎችን በመመከት ረገድ ለኢትዮጵያ ልዕልና ያበረከተው የተጋድሎ ድርሻ በሚመለከት ይሆናል። በእነዚህ ጉዳዮች ላይ በቂ ማብራሪያ እንዲሰጡን አንድ እንግዳ ጋብዘናል። በሙያቸው የህግ ምሁር ናቸው። በስራ ዘመናቸውም የማህበራዊ ሚኒስትር እና ተሃድሶ ኮሚሽነር በመሆን ከፍተኛውን የስልጣን እርከን አንስቶ በተለያዩ መንግስታዊ የስልጣንና የሙያ እርከኖች በሙያቸው ለኢትዮጵያ መንግስትና ህዝብ አገልግለዋል። በጡረታ ከተሰናበቱ በኋላ ደግሞ መጽሐፍትን ማንበብና የኢትዮጵያ ታሪክን መመርመር ተያያዙት። በዓለማችን እንደ ኢትዮጵያ ያለ በተዛባ ታሪክና ትርክት የምትጠቃ አገርና አገረ መንግስት ስለመኖሩ መረጃው የለኝም። ነገስታቱ ለበትረ ስልጣን ምሁሩ ሳይቀር በጎጠኝነት ጽንፍ በዘባረቁት ታሪክና ትርክት የተሳከረ ዘርፍ ገብተው የተምታታውን ለማቃናት ጥልቅና አታካች የታሪካዊ ሰነዶችን ፍተሻ ዘልቀው ትግራይን በማጠንጠኛ እንዝርትነት ተጠቅመው የኢትዮጵያ ታሪክን በሞጋች የታሪክ አጻጻፍ ስልታቸው ተጠቅመው የቆሰለ ታሪክን ሲሞገት እንዲሁም በቅርቡ ያሳተሙትና በአማዞን የኤሌክትሮኒክ የመጽሐፍት ግብይት ድረገጽ ውስጥ በሽያጭ ላይ የሚገኘውን አሸናፊው ታሪክና ተሸናፊው ትርክቶች የሚሉ መጽሐፍትን ለአንባቢያን ያበረከቱ ናቸው። መጽሐፍቶቻቸውን ላነበበ ሰው ያገላበጧቸው መጽሐፍትና ጥልቅ ምርምር በማድረግ የተጓዙበት ርቀት ምን ያህል እንደሆነ ለመረዳት አያዳግተውም። የዛሬ እንግዳችን አቶ ሐዲስ ረዳ ይባላሉ። ወደ ቃለ ምልልሳችን ንግባ። በመጀመሪያው ላይ እንግዲህ የአዘቦ አስተዳደር ግዛታዊ የቆዳ ስፋት በዘመናት ሂደት የታዩ ለውጦች እንዲሁም በተለያዩ ስያሜዎች መጠራቱን የተመለከተ ወይም የመገለጹ ምክንያት እዛ ላይ እናተኩራለን። በደቡብ ትግራይ የሚገኘው አካባቢና ማህበረሰብ ቀደም ባሉት ጊዜያት አዘቦ፣ በሂደት ደግሞ ዶብዓ፣
ራያና አዘቦ፣ ራያ ራዩማ በሚሉ ስያሜዎች ሲገለጹ እናገኛለን። ወደ እያንዳንዱ በስፋት መግባታችን አይቀርምና በቅድሚያ ግን ስለነዚህ አዘቦ፣ ደቡዓና ራያ የሚሉ ስያሜዎች አመጣጥ ከመቼ ጀምረው ለመጠሪያነት እንዳገለገሉ ከነ ምክንያቶቻቸው ባጭሩ ቢገልጹ። እኔም ለዚህ ውይይት ስለጋበዛችሁኝ በጣም ነው የማመሰግነው። እርግጥ እንደተባለው የታሪክ መዛባት አለ፣ ወደፊትም ሊቀጥል ይችላል ካልተስተካከለ ለማለት ነው። ስለዚህ እንዲህ አይነቱ ውይይት ማድረጉ ታሪክን ወደ ቦታው ለመመለስ በሚደረገው ጥረት ትልቅ አስተዋጽኦ ይኖረዋል ብዬ ነው የማምነው። አሁን ወደ ጥያቄው ልመለስና አዘቦ በታሪክ እንደሚታወቀው የቅርብ ጊዜ ስም አይደለም፣ የቅርብ ጊዜ ታሪክም አይደለም። ጥንታዊ ታሪክ ነው፣ ጥንታዊም ስም ነው። ከአክሱም ስልጣኔ ጀምሮ የሚታወቅ ያለ ህዝብ ነው። በተደጋጋሚ በመጽሐፍቶችም ሆኑ ወይም ደግሞ በማደርጋቸው አንዳንድ ውይይቶች ስገልጽ እንደመጣሁት የደቡብ ትግራይ ህዝብ ራሱን የቻለ የተነጠለ ህዝብ ሳይሆን ከአክሱምን ማዕከል ያደረገው የትግራይ ህዝብ ወይም ደግሞ የጥንቱ ግዕዝ ተናጋሪ ህዝብ የዛሬዎቹ የትግራይ ተወላጆች ወይም የትግራይ ብሔር አያቶች፣ ቅድመ አያቶች ሊሆኑ የሚችሉት። እንደገና ደግሞ ታሪክን በምናጣቅስበት ስለ ታሪክ ስናወራ፣ ስለ አክሱም ስናወራ ህዝቡ በአክሱም ዙሪያ ብቻ አልነበረም። የትግራይ ህዝብ አክሱምን እንደ ማዕከል ቆጥሮ እንደ ማዕከል አድርጎ ወደ ሰሜንም ወደ ምስራቅም ወደ ደቡብም ተጉዟል። ዛሬ ኤርትራ የምንለው ቤጃዎች የሚኖሩበት ወይም ደግሞ የቤን አሚር ጎሳዎች ወይም ደግሞ እዛ አካባቢ የሚኖሩ ህዝቦች ናቸው ከአክሱም ሰሜን የምንላቸው። ደቡብ ትግራይ የዛን ጊዜም ህዝቡ ከሰሜን ለመምጣቱ ምልክት የሚሆነው ምንድነው? ሀሸንጌ አካባቢ የተገኙት ቅርሶች ናቸው። ሀሸንጌ በደቡብ ትግራይ ነው የሚገኘው። ሀሸንጌ አካባቢ የተገኙት ቅርሶች ከዳአማት ጊዜ ጀምሮ፣ ዳአማት ማለት እንግዲህ ከአክሱም በፊት ነው። ይሄም በ1000 ዓመተ ዓለም ሊሆን ይችላል። እዛ አካባቢ ነው በታሪክ ሲቆጠር እና ሲጠና። ከዛን ጊዜ ጀምሮ ደቡብ ትግራይ የሰው ልጅ የሰፈረባቸው አካባቢዎች የነበሩ ናቸው። የተገኙት ቅርሶችም የሚመሰክሩት ይህንኑ ነው። ደቡብ ትግራይ በዚህ መልኩ እንግዲህ ህዝብ እየሰፈረበት የመጣና የአክሱም ተቀጽላ ነው ብለን ነው የምንወስደው። አንድ ግዛት ነበር፣ አንድ ግዛት ነው። ከዛም አልፎ ሄዶ እስከ ህንድ ውቅያኖስ ድረስ የደረሰ ፑንትላንድ የሚባለው አካባቢ፣ ፑንት ራሱ የመጣውም ከዛ ነው። ከግብጾች ናሬሽን ጋር የተያያዘ ጉዳይ ነው። በዚህ መልኩ ነው የምናየው። አዘቦ የሚለው ስም እንግዲህ ከዛን ጊዜ ጀምሮ ያለ ነው። የአዘቦ ስም ከዛ ጊዜ ጀምሮ እስካሁን ድረስ በተከታታይነት አለ። ነገር ግን አዘቦ በማን ተተክቷል? በዶብዓ። ዶብዓ በማን ተተካ? በራያ። ይሄ በታሪክ ሂደት የታየ መገለባበጥ ነው። በመሃሉ የታሪክ ክፍተት፣ የታሪክ ቫኪዩም የምንለው አለ። ይሄ ሰፊ ጥናት የሚያስፈልገው ነው። የአንትሮፖሎጂ ጥናት ያስፈልገዋል። የታሪክ ጥናት ያስፈልገዋል። ከነሱ ከአዘቦ ቀጥሎ የመጡት የዶብዓዎችም እንደዚሁ በመሃል ክፍተት አለው። ጥናቶች ምንጊዜም የማያቋርጡ ናቸው፣ ሊያቋርጡም አይገባም። አዘቦና ራያ የተለያዩ ነገሮች ናቸው። አዘቦ በጣም ጥንታዊ ነው። ራያ ደግሞ የኦሮሞ ጎሳዎች የኦሮሞ አንድ ክፍል ስለሆኑ እነሱ ደግሞ ወደዛ አካባቢ የመጡት በአጼ ሚናስ እና በአጼ ሰርፀ ድንግል ዘመነ መንግስት ማለት ከአጼ ሱስንዮስ 50 ዓመት ቀደም ብሎ ማለት ነው። በ1560ዎቹ አካባቢ ጀምሮ የመጡ ናቸው። ከዛ በፊት የነበሩት ዶብዓዎች የራሳቸው ታሪክ እና አሻራ
አሁን ራያና አዘቦ በምንለው አካባቢ ላይ አኑረዋል። መሆኒ ከተማ አካባቢ ያለው አዘቦ ነው የሚለው ደገኛው፣ ወይም ደግሞ የአዘቦ ሰው ራሱ መሆኒ አካባቢን አዘቦ ነው የሚለው። ከዚያ በኋላ ቢሆን ከአዘቦች ጋር የተቀላቀለ ነው፣ ብቻውን የሰፈረበት አይደለም። እንግዲህ የደጋው ሰው ምንድነው የሚለው? የት ነው የምትሄደው ሲባል ወደ ራያ እየሄድኩ ነው አይልም። ወደ ቆላው ለመውረድ ከፈለገ ወደ አዘቦ ነው የሚሄደው፣ ወይም እየሄድኩ ያለሁት ወደ አዘቦ ነው ይላል። ይሄ ምንድነው? አዘቦ የቆላው ስም ነው። ቆለኛው እዛ ያለው ሰው ራሱን አዘቦ ነው ብሎ የሚጠራው፣ ደገኛውም አዘቦ ብሎ ነው የሚጠራው። ስለዚህ አዘቦ ከራያ ይለያል። ዛሬ ራያ የሚለው የበላይ የሆነ ይሄ ስም ገኖ ወጥቷል። እርግጥ ነው ራያም ከዚያ ከኋላ የመጣ ቢሆንም የአካባቢው መጠሪያ ስለሆነ ህዝቡ ተቀብሎታል። አዘቦ የአካባቢ ወይስ የማህበረሰብ ስም ነው? አንዳንድ ጊዜ ከአዜብ የመጣ ነው። አዜብ ማለት ደግሞ ደቡባዊ ምስራቅ ማለት ነው። ከአክሱም ደቡባዊ ምስራቅ ስለሆነ አዘቦ ተባለ። እንደ አዜብ ራሱ ንግስተ አዜብ ጋርም ይያያዛል። ጂኦግራፊካል ሎኬሽኑን ለመግለጽ አዜብ ይሏታል። ነገዷን ለመግለጽ ንግስተ ሰባ ይሏታል። ነገዷን ስሟን ለመግለጽ ራሷ ማክዳን ይሏታል። አዘቦ ከአክሱም ደቡባዊ ምስራቅ ስለሆነ ሎኬሽኑን ይገልጻል ወይስ ማህበረሰቡን ይገልጻል? እንግዲህ ይሄ እንዳረዳድ ነው። አዘቦ በመሰረቱ የአካባቢ ስም ነው። ህብረተሰቡ ቅድም እንዳልኩት ከአክሱም የፈለቀ ከዋናው ማዕከል የፈለቀ ህዝብ ነው። ስለዚህ ያ ህዝብ ነው እዛ አዘቦ ሄዶ የሰፈረው። ስለዚህ የአካባቢ ስም ነው። ካስፈለገም ደግሞ ምናልባት የአረዳድ ጉዳይ ነው እንዳልኩት እዛ ያለው አዘቦ ውስጥ ያለው ህዝብ እሱም ራሱ ራሱን አዘቦ እስካለ ድረስ ህዝቡ አዘቦ በሚል ከተቀበለው አዘቦ ይሆናል። ነገር ግን አዘቦታይ በሚልበት ጊዜ የአዘቦ አካባቢ ነዋሪ ለማለት ነው እንጂ ራሱን የቻለ ብሔር አይደለም። የጥንታዊ ቅርሶች ሰነዶች የማህበረሰቡ ጥንተ ነዋሪነት አስመልክተው ስለ አዘቦ ምን ይላሉ? ለምሳሌ የአፄ ካሌብ ላይ እናም አፄ ኢዛና ላይ በድንጋይ ውቅር የተጻፉት ላይ ስለ አዘቦ የሚለው ነገር አለ ይባላልና ስለዛ ቢያብራሩልኝ። የአዘቦ ታሪክ በዛን ዘመን ወረቀትና ብራና በማይታወቅበት ሰዓት የነበረ ታሪክ ነው። በሐሸንጌ አካባቢ በቁፋሮ የተገኙት የአዘቦ ታሪኮች ናቸው፣ የሌላ ታሪክ አይደለም። አዘቦዎች እዛ አካባቢ ምን ይሰሩ እንደነበረ፣ እንዴት ይኖሩ እንደነበረ ሊያስረዱ የሚችሉ ቅርሶች ናቸው። ሐሸንጌ አካባቢ ከባህሩ ዳርና ዳር የተገኙት ያም ደግሞ እንግዲህ የተቀበሩ ቅርሶች ናቸው። ስለዚህ ይሄ አንዱ የታሪክ ቅርስ የነሱ መገለጫ ነው ብዬ ነው የምወስደው። ምን ይላሉ እነዛ ነገሮች? እነኛ ቅርሶች ናቸው የተገኙት፣ ጽሁፍ አይደለም። በጽሁፍ ሳይሆን የተገኙት የተለያዩ ቁሳቁሶች፣ የቤት ቁሳቁሶች የሚጠቀሙባቸው እንደ ሸክላ ውጤቶች የመሳሰሉ ነገሮች ናቸው እና በዛ ቁፋሮ ላይ ምርምር ያደርጉ የነበሩት አንትሮፖሎጂስቶች የተወሰኑትን አግኝቼ አነጋግሬያቸዋለሁ። የተገኙት ቅርሶች ይህንን አሁን ያልኩትን የሚመስሉ ናቸው። እነማን የሆኑ እነዚህ ተመራማሪዎች? እነ ዶክተር ዮሐንስ ገብረስላሴ በዚህ ጉዳይ ላይ ሰፊ ጥናት አድርገዋል አውቃለሁኝ። ግን ተጨማሪ ጥናት እንደሚያስፈልገው ግን አልሸሸጉኝም፣ ነግረውኛል። አሁንም ተጨማሪ ጥናት ያስፈልገዋል በዚህ ጉዳይ ላይ። ቅድም ብዬ እንዳልኩት የአንድ ቡድን ወይም ደግሞ የአንድ ዲሲፕሊን ተመራማሪዎች ብቻ አይደለም በዛ ሁኔታ ላይ ምርምር ማድረግ የሚገባቸው። ይሄ ታሪክ ብቻ ሳይሆን ሌላም የማህበራዊ ጉዳይ ብቻ ሳይሆን የኢኮኖሚ ጉዳይ አለ። በዛን ዘመን ሰው እንዴት ይኖር ነበረ? የእርሻ ጉዳይ አለ። እርሻ ምን ነበር የሚበሉት? ምን ነበር የሚያርሱት? ምን ነበር የሚያበቅሉት? ይህንን ማወቅ ለአሁኑ ጥናታችን ሰፊ የሆነ እድል ነው የሚሰጠን እና ምርምሩ ሊቀጥል ይገባል እያልኩ ነው። ከአገቦች ጋር ምን ግንኙነት ይኖረዋል? ያ ተከዜ ማዶ አገር የለህም ግዛት የለህም አሉኝና ዘመትኩ። ከአታገው ከአዘቦና ከአጋመ
ምልምል ሰራዊቴን ይዤ መርዌ ዘመትኩ ይላል እና አገቦችና አዘቦች ያላቸውን ግንኙነት ከቦታው መቀራረብም ጋር ተያይዞ ከአክሱም ጋር የነበራቸው የአብሮነት ወይም የአንድ ግዛት ስር ተዳዳሪ መሆን ከዛ ጋር የተያያዘ ምን ያላቸው ታሪካዊ ቁርኝት ትንሽ ቢዳስሱልኝ። እንግዲህ አገቦች በአክሱም ደቡብ ዛሬ ዋግ የምንለው አካባቢ ዋግ በአጠቃላይ በሰፊው በነበረ ጊዜ ነው። እንዳሁኑ ሳይጠብ ዋግ ኽምራ ተብላ አሁን ጠባለች። ዋግ በትልቁ በሰፊው የኩሽ ብሔረሰብ ናቸው። ሁለቱ ህዝቦች ተዋህደዋል። አዘቦ የሴሜቲክ ዝርያ ነው። አገው ደግሞ የኩሽ ዝርያ ነው። በጉርብትና ጎረቤታሞች ናቸው። የአዘቦ ግዛት ከአገው ግዛት ጋር ኩታ ገጠም ነው። እዚህ ጋር ትንሽ የሚያከራክር አንድ ጉዳይ እስቲ እናንሳ። ሐዲስ ኢትዮጵያውያን ይሄ ሴሜቲክ፣ ኩሽቲክ፣ ኦሞቲክ እያልን የምንከፋፍለው የቋንቋው ፋሚሊ ነው እንጂ ህዝቡ የተዋህደ ነው። አንዱ ንጥለህ ይሄ ሴማዊ ብቻ ነው፣ ይሄ ኩሻዊ ብቻ ነው፣ ይሄ ኦሞዊ ብቻ ነው ብለህ መከፋፈል ነገዳዊ የሆነ ወይም ይሄ በዘር የሚሄድ ሰንሰለት እስከ መጨረሻው የለውም፣ ቅልቅል ነው የሚባለው እና አከፋፈሉ ቋንቋን መሰረት በማድረግ እንጂ ዘሩን መሰረት በማድረግ አይደለም የሚባለው እንዴት ነው? እውነት ነው። ለዛውም ይሄ ምንም የሚያጠያይቅ አይደለም። አገዎች ኩሽ ናቸው በምንልበት ጊዜ በቋንቋቸውና በባህላቸው ነው። ከዛ ወዲህ ከሰማያውያን ጋር ተቀላቅለዋል፣ በደም ተቀላቅለዋል። በልዩ ልዩ ምክንያቶች አንድነት ፈጥረዋል። የሺህ ዘመናት ቅልቅል ስለሆነ ስለዚህ በደምና በመልክ ይሄ ኩሽ ነው ያ ሴማዊ ነው ብሎ መለየት አይቻልም። ያለው ምንድነው? ቀደም ሲል እንደሚታወቀው ኩሽነታቸው አገዎች የሚታወቀው በቋንቋቸው ነው። አሁንም የሚጠቀሙት የሚናገሩበት ቋንቋ አገውኛ ሀምጥኛ ይባላል በአሁኑ ሰዓት። ይሄን ቋንቋ የሚናገሩት ኩሾች ናቸው። ቋንቋቸውም ዘሩም እንትኑ ፋሚሊም የቋንቋ ፋሚሊ እንለዋለን፣ የቋንቋ ቤተሰቡ። ይሄም በኩሽ ስርዓት ውስጥ የሚገባ ነው። ለምሳሌ የእነሱ ሰዋሱ የቃላት አጠቃቀማቸው፣ የቃላት ዝርያው አመጣጡ፣ ሩት ምንጩ ስንመረምር ምናልባት ከአፋር ጋር ሊቀራረብ ወይ ከኦሮሞ ጋር ሊቀራረብ ይችላል አገውኛ፣ ወይም ደግሞ ከሽናሻ ጋር ሊገጥም ይችላል፣ ወይ ከቅማንት ጋር ሊገጥም ይችላል። እነሱ የዛ ፋሚሊ አባል ስለሆኑ ኩሽ ብለን የምንጠራቸው የፋሚሊ ብሔረሰቦች ከነሱ ጋር ይገጥማል። የሴማዊ ደግሞ በሴማዊ ይገጥማል። ከአማርኛ ትግርኛ፣ ከአማርኛ ከግዕዝ የሚጀምርና ከዛ ትግርኛ፣ አማርኛ እያለ ጋፋት፣ አርጎባ እያለ ይሄዳል። እንግዲህ ሀረሪ፣ ጉራጌ እነኚህ በሙሉ የሴማዊ ቋንቋ ዝርያዎች ናቸው። በቋንቋቸውና በባህላቸው ካልሆነ በስተቀር ህዝቡን አንተ የዚህ ብሔር አባል ነህ ብሎ መለየት አይቻልም። አዘቦ የሚል ስያሜውን እስከያዘበት ድረስ ግዛታዊ አስተዳደር ስፋቱ ከጥንት ጀምሮ ከየት እስከ የት ነበር? በጊዜ ሂደት እንዴት እየተቀያየረ መጣ? የግዛቱ የቆዳ ስፋቱ በተመለከተ አዘቦን የቆዳ ስፋት ለማወቅ ወደኋላ የምንጓዝ ከሆነ መጓዝም ሊኖርብን ነው። ነገር ግን የተሰነደ ነገር ማግኘት አስቸጋሪ ነው። ቢያንስ ከነ ፋቶቪች መያዝ አንጨምርም። ማን ነው የፍራንሲስኮ አልቫሬዝ በ16ኛ ክፍለ ዘመን 1520 መጀመር እንችላለን። ከዛ መጀመር ካለብን መጀመር ይቻላል። የነ ፍራንሲስኮ አልቫሬዝ ዘመን ከዛም በፊት 100-200 ዓመት ቀደም ብሎ የአዘቦ ቆዳ ስፋት ወይም ደግሞ የቆዳ ግዛት ክልል
ደቡባዊ ትግራይ የምንለው የሚያጠቃልል ነው። ዛሬ ደቡባዊ ትግራይ የምንለው በተለይ ደግሞ ቆላውን በሙሉ ድፍን ቆላውን በሙሉ ይይዛል፣ ያጠቃልላል። ያ ራያ ማለት ነው። ምን ማለት ነው? ራያ ዶባ የነበረው ኋላ በዶባ ግዛት ስር የነበረው እስከ አለውሃ ድረስ ያለው ወልዲያ ጫፍ ድረስ ያለው። አዎ፣ ከዛም አልፎ ሊሄድ ይችላል። ምክንያቱም የተለያዩ የታሪክ ማስረጃዎች ከዛ ወዲህ የመጡ ከፍራንሲስኮ አልቫሬዝ ወዲህ የመጡት የታሪክ ማስረጃዎች የተለያዩ ጸሐፍትና የተለያዩ ተመራማሪዎች ያቀረቧቸው፣ አንዳንዶቹ በታሪካዊ ማስረጃ እየተደገፉ፣ አንዳንዶቹ ደግሞ በመላምት የሚያቀርቧቸው አስተያየቶች ነበሩ። እነሱን ማየት እንችላለን። በእነሱ በኩል እስከ ሀይቅም ድረስ ይሄዳል። ወሎ ውስጥ እስከ ሀይቅ ድረስም ሊደርስ ይችላል። ስለዚህ አዘቦ እንደ አዘቦ በአዘቦነቱ የምናውቀው አሁን ደቡባዊ ትግራይ የሚለውን በሙሉ ያቅፍ እንደነበር ነው። አገውም በትግራይ መስተዳድር ስር የነበረበት ጊዜ ነበር ድሮ ይባላል። በተለይ ጥንት እንዴት ነው ነበረ? ላስታ ምናምን ሁሉ የትግራይ መስተዳድር ነበር። እነሱ እነኚህ ግዛቶች ምንም እንኳን የኩሽ ተናጋሪ አካባቢዎች ቢሆኑም የአክሱም ተቀጽላዎች ናቸው። ትግረ መሆኒ የሚለውን እናገኛለን። ለምሳሌ ቀደም ብሎ ራሱ ቅድም ያነሳ ነው ፍራንሲስኮ አልቫሬዝ ትግረ መሆኒ ገዢውን አገኘሁ ይላል። በምን ደረጃ የነበረ ስልጣን ነው እሱ ማለት? ከምን ያስተዳድረ የነበረ? ከአዘቦው ጋር የሚያያዝ ነገር ካለውም እግረ መንገድ በእውነቱ ከመሆኒ ወይም ደግሞ አሁን ካለው እንዳ መሆኒ ከሚባለው ግዛት ጋር የሚያያይዘው ነገር የለም። ትግረ መሆኒ ማለት መሆኒ የሚለው በትግርኛ ቋንቋ እንግዲህ አሁን በአማርኛ ለመግለጽ ከተፈለገ መሆኒ መኮንን ማለት ነው። ትግረ መሆኒ ማለት የትግራይ መኮንን፣ የትግራይ ኃላፊ፣ የትግራይ ገዥ ማለት ነው። ቢያንስ ከየት እስከ የት ነበረ? ስለዚህ መላውን ትግራይ የመቆጣጠር ስልጣን ያለው ሰው ነበረ። አክሱምን፣ አድዋን፣ ሽሬን፣ አጋመን ስንል ደግሞ ሰፊ ግዛት ነው። ሐውዜን አጋመ ነው። ዛሬ ፈራውን የምንለው አጋመ ነው። ፍልተው ለዓሎ የምንለው አጋመ ነው። እንደርታ የምንለው ደግሞ እስከ ማይ መክደን እና እንደዚሁም ደግሞ ገራዓልታ የሚለውን በሙሉ የሚያጠቃልል ነው። ተንቤን ለብቻው ነው። እነኚህም በሙሉ አሁንም ደቡብ ትግራይ የምንለው አዘቦ የምንለው በጠቅላላ ዶብዓ በኋላ ወደ ዶብዓ የተቀየረው ስም ይህን ሁሉ አጠቃሎ የሚገዛው ማን ነው? ትግረ መሆኒ። ትግረ መሆኒ እዚህ ላይ ብቻ አይደለም የሚያበቃው። ዛሬ ኤርትራ የምንለው አከለ ጉዛይን ይጨምራል፣ ሰራይን ይጨምራል፣ ሐማሴንን ይጨምራል፣ ሰምሃርን ይጨምራል፣ የቀይ ባህር ዳርቻዎችን በሙሉ ይጨምራል። ባህረ ነጋሽም በሱ ስር ነበር። በሱ ስር ነው። ሐማሴንም አከለ ጉዛይም ሰራይም የሚለው እኮ እሱ ነው። እና እነኚህ ደጋውና ቆላው በጠቅላላ በሙሉ ኢትዮጵያ ወይም ደግሞ የአክሱም ግዛት ወይም ትግራይ የኔ ነው ብላ የምትጠቅሳቸው ግዛቶች በሙሉ እና ትግርኛ ተናጋሪ የትግራይ ብሔረሰብ የሚኖርበት ዛሬ ከመረብ ማዶ ያለው ኤርትራ፣ ከመረብ ምላሽ ያለው ኤርትራ፣ ከመረብ ማዶ ያለው ደግሞ ወደዚህ በኩል ያለው ደግሞ ፓርት በሙሉ በትግረ መሆኒ ስር ነው ያለው። ያ ማለት እኔ እስከማውቀው በአልቫሬዝ ነበር። ከ200 ዓመት በፊትም እንደዛ ነበረ ነው። ያ ማለት ወደ 13ኛ ክፍለ ዘመን ጀምሮ ወይም 14ኛ ክፍለ ዘመን እንገባለን። ከዛ ጀምሮ ነው ትግራይ የሚለውን ስም እናገኛለን። ከዛ በፊትም ትግራይ የሚለው ስም እናገኛለን። ከ9ኛው ክፍለ ዘመን ጀምሮ ትግራይ የሚለው ስም እናገኛለን። በታሪክ መጽሐፍቶች ላይ ገልጬዋለሁ። ከግብጾች ጋር በተያያዘ መልኩ የተነገረ ትግራይ የሚለው ስም አለ መጽሐፍቶች ላይ በግልጽ ስላሰፈርኩት እና ሰፋም ያለ ስለሆነ ትንሽ ይግለጹልን። እንዳው ጨመቅ አድርገው በተለይ ከአሌክሳንደር ዘግሬት ወይም ታላቁ እስክንድር ጋር የሚያያይዙትም አለ። እስቲ ከዛ ጋር እንኳን ለማያያዝ አልደፈርኩም። መረጃዎች በጥልቀት አላገኘሁኝም። ከላይ የሚንሳፈፉ ሀሳቦችና አስተያየቶች ተመርኩዞ ታሪክን አቅጣጫ ማስያዝ በጣም ይከብዳል። ጥሩ ትርክቱን አይደለም የተዛባውን ታሪክ እያስተካከልን አይደል? ምንድነው የምናደርገው? ትግሬ ወይም ትግራይ የሚለው ቃል
ከዛ ጀምሮ እንደነበረ ከማን ከ9ኛው ክፍለ ዘመን ጀምሮ በተለያዩ ሰነዶች ላይ ተጽፎ እናገኛለን። ለምሳሌ የግብጾች ደቡባዊ ክፍል ያሉ ነዋሪዎች ትግራይ እንደሚባሉ፣ የትግራይ ህዝብ በመሰረቱ ሴማዊ ብያለው ቅድም። ይህ ሴማዊ ህዝብ ከደቡብ ኢራቅ ከኤፍራጥስ እና ቲግሪስ ከሚባሉ ወንዞች አካባቢ ይኖር የነበረ ህዝብ ከዛ ተፈናቅሎ እንደመጣ እኔ በበኩሌ ባደረኩት የተወሰነ ጥናት የደረስኩበት ድምዳሜ አለ። እነኚህ ህዝቦች ተፈናቅለው ከክርስቶስ ልደት በፊት እስከ 800-900 ዓመተ ዓለም በፊት የነበረው ናቡከደነጾር እና የአሲሪያንስ አሲሪያ ማለት ዛሬ ሶሪያን ብለን የምንጠራቸው ህዝቦች የነሱ የቀድሞ አባቶቻቸው ትልቅ ኤምፓየር ነበረ። ትልቅ የንግስና ግዛት ነው የነበረው። እነሱ ባደረሱባቸው ተጽዕኖና ወረራ ምክንያት በእነሱና ዛሬ እስራኤላውያን የሚባሉት ወይም ይሁዲዎች በእነሱ ላይ ተጽዕኖ በማድረጉ እነኚህ ህዝቦች ለስደት ወጡ። በስደት ሲወጡ ወደ ግብፅ ሸሽተው በግብፅ በኩል እንደገና ዞረው በሜሮዌ በኩል አድርገው ወደ አክሱም እንደመጡና እንደኖሩ ነው። ግን ከዚህ ሄደው የነበረ የተመለሱ ናቸው ወይስ እዛ ከመጀመሪያው? ምክንያቱም እንትን አለ አሁን ነባሮች ናቸው እነዚህ ሳባውያን የሚል ደግሞ የዴቪድ ፊሊፕሰን መጽሐፍ አለና ከኢትዮ ሳቢያንስ ኤንድ አረብ ሳቢያንስ ብሎ ነው የሚለያቸው። ነባሮች ናቸው፣ መጤዎች አይደሉም። ግን ይህ መሄድና የመምጣት የመመላለስ በጊዜ ሂደት በተለያዩ የጦርነትም የተፈጥሮም በዚህ የመሳሰሉት በሰው ሰራሽ እና በተፈጥሮ አደጋዎች የመቀላቀልና የመሄድም የመምጣትን ይኖራል እና ከዚህ ኖረው መሰረታቸው ሄደው የነበረ እንደገና ተመልሰው ወደ ዘሮቻቸው ወደ ቤተሰቦቻቸው የተመለሱ አይሆንም ወይ? መጤ ነው ወይ የሚባሉት? አሁን መጤ ሳይሆኑ ነገሩን ግልጽ ለማድረግ እነኚህ ከደቡብ ኢራቅ ፈልሰው የመጡት ከቲግሪስ ወንዝ ፈልሰው የመጡት የራሳቸው ንጉስ የራሳቸው አገዛዝ ነው በዚህ በዳአማት ላይ ኢምፖዝ ያደረጉት። የመጡትም በግብጽ በኩል ቅድም ተናግሬያለሁ። በግብጽ በኩል አድርገው በሜሮዌ የአሁን ዛሬ ሱዳን የሚባለው ሱዳንን አቋርጠው ነው የገቡት ወደ ሰሜን ኢትዮጵያ። ሰሜን ኢትዮጵያ ከመጡ በኋላ ካለው ህዝብ ጋር ነው የተቀላቀሉት። እዚህም ነበረ፣ እዛ በቦታው ላይ አለ። ይሄ በቦታው ላይ ካለው ጋር ተቀላቅለው አንድ ህዝብ አንድ ወጥ ህዝብ ሆነዋል። ምናልባትም ቅድምም እንደተባለው አሁን ዛሬ ያለን መልክ ቅልቅል ነው። አፍሮ ኤሽያቲክ የሆነ ህዝብ ነን። ከአፍሪካም ከኤሽያም የተቀላቀልን ነን። ለዚህ ነው መልካችንም ከሌላው ጥቁር አፍሪካዊ በመጠኑ ትንሽ ለየት የሚለው። እነኚህ በሰሜን አክሱምና በአክሱም ዙሪያ የተሰባሰቡት ወይም ደግሞ የኖሩት ህዝቦች ወደ ደቡብ አረቢያ ሄደዋል። ሳባውያን የምንላቸው ናቸው። ደቡብ አረቢያ ከገቡ በኋላና እዚያ ከሰፈሩ በኋላ ደግሞ የቀድሞ ስልጣኔያቸውን ጨምረውበት እንደገና ደግሞ እነሱ በቀይ ባህር እንደገና ተመልሰው እንደገና እዚህ ያሉትም ደግሞ በአክሱም ዙሪያ የነበሩት ደግሞ ተመልሰው የመጡት እንደገና ተመልሰው ክሪስ ክሮስ አክሮስ ዘ ሬድ ሲ በቀይ ባህር እንዳሻቸው እየተመላለሱ የኖሩ ህዝቦች ናቸው እንጂ አንዴ ከደቡብ አረቢያ መጥተው እዚህ ሰፈሩ አበቃለት ታሪክ አይደለም። ይሄ እንዳውም የበለጠ እንትን የሚያደርጋልኝ የአለቃ ታዬ የጻፉት አንድ መጽሐፍ እና የራስ መሪ አማን የጻፏቸው አንዳንድ እንትኖች አሉ፣ አባባሎች። የቁጣን ልጆች 3 ልጆች መጡ፣ ከየመን አካባቢ ተሻግረው መጡ ከኤሽያ። እነሱም የቁጣን ልጆች 3ቱ ሳባ፣ ኤባልና ኦፌር
እነዚህ ሶስቱ እንደውም አጋዚያን ተብለው የሚጠሩት በኋላ የህንዱን ንጉሥ በማባረራቸው ነፃ ወጣችሁን የተባሉት ሶስቱ የዮቅጣን ልጆች ናቸው። አጋዚያን የተባሉት ሳባ ትግራይን ወይም የትግራይ ማህበረሰብን አሁን ያለውን ያካትታል ይይዛል። ከድሮ ከመጣው የሀበሳት ከሚባለው ቀደም ድሮም ከነበረው ሀበሳት የሚባሉት ጋር ተቀላቀለና ትግራይ የሚለውን አሁን ትግራይ ማህበረሰብን ፈጠረ። ድሮም ከዛ የወጣ ነበርና አንድ ነገድ ናቸው ነው የሚባለው ሀበሳትና የዮቅጣን ልጆች ወይ ሳባ። ኦፌር ያው የአፋር አካባቢውን ያዘ ነው የሚለው እስከ ኦጋዴን የነበረው የኦፌር ወርቅም እየተባለ የሚጠራው እሱን አካባቢ ያዘ ይላል። ኤባል እስካሁን የት አካባቢ እንደሰፈረ ይሄ ደቡባዊው አሁን የትግራይ አካባቢ ካለው ደቡባዊ ክፍሉን ያዘ ነው የሚለው። ማንን ማህበረሰብ እንደሚወክል ግን እስካሁን በግልጽ ያገኘሁት ነገር የለም እስከኔ። እንወይ ይሄ መምጣትና መሄድ ያለ ነው ግን ነባር ማህበረሰብ ነው በሚል ማጠቃለል እንችላለን። እርግጥ ሌሎቹ ጸሐፍት ስለጻፉት ምርምር እኔ አስተያየት መስጠት ይከብደኛል። በእነሱ ምርምር እና በእነሱ ስራ ራሳቸው ቢገልጹትና ቢያብራሩት መልካም ነው የሚሆነው። በእኔ በኩል ግን ቅድም እንዳልኩት አሁን ያለው ህብረተሰብ ከጥንት ጀምሮ ከደቡብ አረቢያም ከዚህም ከነባርም እየተቀላቀለ ቀይ ባህርን በንግድ እየተመላለሰ ስልጣኔውን ከዚህ እያሻገረ ከዛም እየተቀበለ እየኖረ እንደሆነ ይህንን አሌ የሚል የታሪክ ጸሐፊ እስካሁን አላጋጠመኝም። ደቡዓቶት ወይም ሰብዓ ደቡዓ የሚባሉት እነማን ናቸው? መቼ መጡ? እንዴት መጡ? ከአዘቦ ህዝብ ጋር እንዴት ነበረ ግንኙነታቸው? እንግዲህ ዶብዓዎች በጣም ውስብስብ የሆነ ታሪክ ነው ያላቸው። ምንጫቸው ይሄ ነው ብሎ የሚናገር ወይም የተናገረ አንድም የታሪክ ምሁር የለም። እኔ በበኩሌ አላጋጠመኝ። በመላምት ከዚህ ነው የመጡት፣ ቀይ ባህርን ተሻግረው ነው የመጡት የሚሉ አሉ። በኤርትራ አሁን ዛሬ መትሃት የሚባለው ባረንቱ አካባቢ በዛ በኩል አድርገው ሾልከው ነው የመጡት የገቡት የሚሉ አሉ። ሌሎችም ደግሞ ተመራማሪዎች አይ ሰብዓ ደቡዓዎች የሳሆ ዝርያ ያላቸው ናቸው። ሻህ የምንላቸው ዛሬ የሳሆ ዝርያዎች የምንላቸው በኤርትራ አሳውርታ ናቸው። በትግራይ በኩል ደግሞ ኢሮብ የምንላቸው ናቸው የአሳውርታ ዘር ማነው የሳሆ ዘሮች። ሌሎች ደግሞ ዶብዓዎች የአፋር ዝርያ ናቸው የሚሏቸው ደግሞ አሉ። ስለ ዶብዓዎች እነማን ናቸው የጻፉት? አሁን ስፔንሰር ትርሚንግሃም እሱ ነው አንዱ የጻፈው። አልቫሬዝ ከመምጣቱ ከ200 ዓመት በፊት በ13ኛው ክፍለ ዘመን ቅዱስ መርቆሬዎስ ስራ ውስጥ እንደተገኘው ዶብዓዎች አንድ ስሙ ያህያ የሚባል መሪ እንደነበራቸው፣ እንደ ንጉስ የሚቆጥሩት መሪ እንደነበራቸው ይህንን ይጠቅሳል። ይህንን እንደ ምንጭ ነው የምንወስደው። የዶብዓዎች ስም የተጠቀሰው እንግዲህ ከ13ኛው ክፍለ ዘመን ጀምሮ ነው የሚለውን ነው የምንይዘው። መነሻችን እሱ ነው የሚሆነው። ከዛ በፊት ስለ ዶብዓዎች የተወሰነ ነገር በበኩሌ አላጋጠመኝም። አልቫሬዝ በ16ኛው ክፍለ ዘመን ማለት በ1812 በኢትዮጵያ አቆጣጠር ማለት ነው በ16ኛው ክፍለ ዘመን ነገር ግን በዓመተ ምህረት ሲቆጠር በ1512 አካባቢ ነው ወደ ኢትዮጵያ የመጣው። ሲመጣ የፖርቹጋል ኤምባሲ ተወካይ ሆኖ ነው የመጣው። 13 ራሱን ነው የመጣው ወደ ኢትዮጵያ። ስለ ዶብዓዎች ትንሽ ሊገልጽልን የሞከረው እሱ ነው። ዛሬ ዱባርባ የምንለው የሰራዬ ሰሜናዊ ክፍል ከሐማሴን አጠገብ ያለው ከዱባርባ ጀምሮ እስከ ሐይቅ የምንለው አሁን ዛሬ በወሎ ክፍለ ሀገር በአማራ ክልል በወሎ ዞን ደሴ አቅራቢያ ሐይቅ ድረስ ተዘርግተው እንደሚገኙ ተበትነው እንደሚገኙ ዶብዓዎች ይህንን አልቫሬዝ ጠቅሶልናል። በተለይ አልቫሬዝ በጉዞ ላይ
ማዕከላቸው እንደማለት ያክል የሚቆጠር ዛሬ ራያ የምንለው አካባቢ እነሱ እንደሆኑ አልቫሬዝ በግልጽ ጽፎታል። ስለ ከተማዋ ስለ ቆርቆራ ከተማ ቆርቆራ የምትባል ከተማ አለች ሔዋን አካባቢ ገጠራማ አካባቢ ስለ ሔዋን ስለ ጥንት ቤተክርስቲያን ስለ እሷም ጭምር ስለ ዱባዎች ጭምር ስለ መሆኒ ዛሬ መሆኒ የምንላት እሱ ባቀረበው ዘገባ መሰረት በመጽሐፉ ማለት ነው በመጽሐፉ እንዳቀረበልን ማንደላይ የምትባል ከተማ እንደነበረች ይቺ ማንደላይ ደግሞ ትልቅ የገበያ ቦታ ማዕከል እንደነበረች እና ከህንድ ሳይቀር ከግብፅና ከህንድ ሳይቀር ነጋዴዎች እየመጡ የሚገበያዩባት ኢንላንድ ፖርት የምንለው ዛሬ የውስጥ ወደብ የምንለው የውስጥ ወደብ አይነት ስታተስና ቁመና የነበራት በጣም ከብቶች የተለያዩ የውጭ አልባሳት የውጭ እቃዎች የሚሸጡባት እንደ ወደብ የምትቆጠር ባህር ባጠገቧ ባይኖርም ወደ ውስጥ የገባች ብትሆንም እንደ ደረቅ ወደብ የምትቆጠር ትልቅ ከተማ ነበረች። እቺ ከተማ በሱ አቀራረብና አካሄድ ሲሰላ የዛሬዋ መሆኒ ናት፣ ወይም ደግሞ ከመሆኒ አጠገብ የምትገኝ ናት። አጠገቧ ደግሞ ሌሎች ከተሞችም አሉ። ዛሬ ማጨው በምንለው ከተማ እሱ ትግርኛ ተናጋሪዎች ሲል ደግሞ እንደ ማስረጃ ያቀረበው መጽሐፉ ላይ ምህላ ይፈጽሙ ነበረ። ድርቅ ስለነበር ረሃብ ስለነበር ምህላ ሲፈጽም እግዚኦ መሐረና ክርስቶስ ይላሉ። የተወሰኑት ሙስሊሞች ናቸው፣ የተወሰኑት ደግሞ ክርስቲያኖች ናቸው። ዶብአ ሙሉ በሙሉ ሙስሊምም አይደለም፣ ሙሉ በሙሉ ክርስቲያንም አይደለም። ግን ክርስቲያኖች ግን አብዛኛዎቹ ዶብአዎች ክርስቲያኖች ግን በደጋው ነው የሚገኙት፣ ወደ ማይጨው አካባቢ ነው የሚገኙት፣ ወደ አዲሽው አካባቢ ዛሬ አዲሽው የምንለው ከአላጄ ስር ያለው እንደዚህ አካባቢ እና በዋጀራት አካባቢ እንደሚገኙ ይህንን በስፋት ገልጾታል። ሌላው ምንጫችን ደግሞ ማን ነው? ባራዳስ ነው። ማኑኤል ባራዳስ የሚባል ፖርቹጋላዊ፣ እሳቸው ደግሞ ቄስ ናቸው። እዚህ አካባቢ ዶብአዎች ነበሩ ይላል። ከንደርታ ደቡብ ማለት ነው። ከንደርታ ደቡብ ያለው ግዛት በሙሉ ሰፊ ግዛት ዶብአዎች ናቸው ነው የሚለው። በካርታውም ላይ አመላክቶታል። የባራዳስ ካርታ የ17ኛው ክፍለ ዘመን ካርታ ላይም ዶብአዎች ግዛታቸው እንደሆነና እዛ እንደሚኖሩ በግልጽ አስፍሮታል። ካርታውን በግልጽ ይታያል። ሌላው ስለ ባራዳስ ማን ነው ስለ ዶብአዎች መረጃ የምናገኘው ጣሊያናዊ ጉዲ የጻፈው ነው። ጣሊያናዊ ጉዲ እንዳለው በሌሎችም የታሪክ መጽሐፍ ላይ የተመዘገበው በዳግማዊ አጼ ኢያሱ የአጼ በካፋ ልጅ ናቸው። ዶብአዎች በጣም ያምፁባቸውና ያስቸግሯቸው ስለነበር ወደ ምጽዋ የሚወስደው መንገድ ደግሞ መንገድ ላይ እየጠበቁ ይገሉ ስለነበረ መንገዱን ደህንነት ያልተሞላው አደገኛ የሽፍቶች አካባቢ ስለነበር ይህንን ለማስተካከል ጭምር ዘምተውባቸዋል። ዶብአዎችን በመወከል ደግሞ ዶብአዎች ደግሞ አይዘመትባቸውም እኔ ያለሁ ብለው ደግሞ የተነሱ ተቃዋሚ ራስ ሚካኤል ስሑል ናቸው። ደማዊ የሆነ ውጊያ ነው የተደረገው። ቢሆንም ዶብአዎች በዛን ጊዜ በብዛት አልቀዋል። ጄምስ ብሩስ ስለ ዶብአዎች ስለ ብዙ ነገር ተናግሯል። 5 ቮሊዩም ያለው መጽሐፍ ነው የጻፈው። ከዚህ ውስጥ ግን ስለ ዶብአዎች የምትጠቅሰው ምንድነች? ዶብአዎች ዛሬ ኤርትራ ሰምሃር የምንለው አካባቢ እዛም ጭምር ነበሩ ሲል ጽፏል። ዋጀራት ውስጥም ነበሩ። ስለዚህ ሰሜንና ደቡብ ጫፍ ሁለቱን እያጣቀሰው ነው የሚናገረው። ቲርሚንግሃም እንደገና በተጨማሪ ምንድነው የሚለው? ዛሬ ኮረም የምንለው በደቡብ ትግራይ የሚገኘው ኮረም የሰሜኑ ክፍል የዶብአዎች መኖሪያ አካባቢ ነበር ነው የሚለው። የዶብአዎች እንግዲህ ከኮረም ሰሜናዊ ክፍል ማለት ጸልጎ፣ ሰሰላ፣ ይሄ ማይ ማዕዶ የምንለው እስከ ወጀራትም ይዘልቃል። ዶብአዎች ግን እስከ አምባላጌና እስከ ዋጀራት ድረስ እንደነበሩ በተለያዩ የታሪክ መጽሐፍትም ስለተረጋገጠ የጄምስ ብሩስ አባባል እውነትነት አለው። የቲርሚንግሃም አባባል እውነትነት የያዘ ይመስላል። ሌላው የበዕደ ማርያም የአፄ በዕደ ማርያም ዜና መዋዕል ነው ስለ ዶብአዎች መኖር የሚጠቅስልን። የአፄ ዘርዓ ያዕቆብ ዜና መዋዕልም እንደዚሁ ይጠቅሳል።
አጼ ዘርዓ ያዕቆብ የአጼ በዕደ ማርያም አባት ናቸው። በስፋት ግን ስለ ዶብዓዎች ተገልጾ የምናገኘው በአጼ በዕደ ማርያም ዘመነ መንግስት ነው። ለ10 ዓመት ነው የነገሱት አጼ በዕደ ማርያም። ነገር ግን አብዛኛውን ጊዜ ጦርነት ያካሂዱ የነበሩት ወደ ደቡብ ትግራይ በመምጣት የዶብዓ ግዛት የሆነውን ለማንበርከክ ወይም እንዲገዛ ለማድረግ በዛሬው ቋንቋ በዛሬው አነጋገር ሕግና ስርዓት ለማስከበር መጥተው በዘመኑ ዛሬ ሀያ የምንለው አካባቢ መስዋዕት ወይም ሰብሕ ስቃር የምንለው አካባቢ ሰፍረው ዶብዓዎችን ይቆጣጠሩ እንደነበረ ዜና መዋዕላቸው ላይ በግልጽ ሰፍሯል። ሌላው ስለ ዶብዓ የምናገኘው በገድለ ፊልጶስ ነው። ገድለ ፊልጶስ ዘደብረ አሰብ ቅዱስ ፊልጶስ ምን አሉ? ወደ ትግራይ በምጓዝበት ጊዜ መንገድ ላይ መንገዱን ዘግተው የማያሳልፉ እምነት የለሽ ጨካኞች ህዝቦች ዶብዓዎች የሚባሉ አሉ ብለው የጠቀሱት በገድላቸው ላይ አለ። ይህም በገጽ 219 አካባቢ ይገኛል። ሌላው ስለ ዶብዓ ጽሑፍ የተገኘው አሁን በጣም በቅርብ ጊዜ የመጡት ደራሲያን ናቸው። እነሱም አቶ ክብሮም የሚባሉ፣ ሌላው አቶ አለሙና ዶክተር ሲሳይ መንግስቴ የጻፏቸው መጽሐፍት ናቸው። በአጼ በዕደ ማርያም ዜና መዋዕል ላይ ዶብዓዎች አፋሮች ናቸው የሚል ኮንሰፕትም አለ። እንደገናም ደግሞ አፋሮች አይደሉም የሚል መከራከሪያ ነጥብም አለ። ዶብዓዎችን ሊወጋ በተቃረበበት ጊዜ ዶብዓዎች ቤተሰቦቻቸውን ይዘው ከብቶቻቸውን ይዘው ግመሎቻቸውን ይዘው ወደ መሃል ወደ ውስጥ ወደ አፋር ነው የሸሹት። አመለጧቸው። የንጉሱን ጦር ሰራዊት ሳይገናኙ አምልጠዋቸዋል። ስለዚህ አፋር ቢሆኑ ነው ወደ አፋር አምልጠው የሄዱት የሚል መላምት አለ። ያንን ደግሞ እንዳንል የአፋሩ ሱልጣን ደግሞ ለንጉሱ ስጦታ ልኮ ከእንግዲህ ወደ ግዛቴ እንዳይመጡ እኔ ራሴ እቆጣጠራቸዋለሁና ወደ ሀገር ብትመለስ ይሻላል ብሎ ለንጉሱ መልእክት ልኮ ተገዥነቱን ለንጉሱ ስላረጋገጠ አይ አፋር ባይሆኑ ነው እንደዚህ ብሎ አሳልፎ የሰጣቸው የሚል አስተያየትም አለ። ለዚህ ነው ከቅድም ጀምሮ ስነሳ ያልኩት ታሪካቸው ውስብስብ ነው። አልቫሬዝ በመጽሐፉ ላይ ቅድም እንዳልኩት እነ ማንዳሌ እነ ቆርቆራ ማለት ነው እነ ደደፎ ከተሞች እንደነበሩ ነው የሚገልጸው። ኮረም ወንጭት በሚባለው ተራራ ስር ሐይቅ እንደነበረ አልቫሬዝ በሚጓዝበት ጊዜ የተለያዩ ሐይቆችን እያየ እንደተሻገረ የሚገልጽ ነው። እዛ የአካባቢው ሐይቆች ዛሬ የምናውቀው ሐሸንጌ ብቻ ነው። ሐሸንጌ በዛን ጊዜ ሆነ እስከ ቅርብ ጊዜ ድረስ በወላጆቻችን በአካባቢው ሕዝብ የሚጠራው ሐሸንጌ ተብሎ ሳይሆን ጻዕዳ ባህሪ ወይም ጻዕዳ ማይ ተብሎ ነው የሚጠራው። ሐሸንጌ የሚባለው ለመንደሪቱ ስም ነው። እዛ አካባቢ አንዲት መንደር አለች ሐሸንጌ የምትባል ከባህሩ አጠገብ እንጂ ባህሩ ራሱ ሐሸንጌ አይደለም። ባህሩ ራሱ ጻዕዳ ባህሪ ወይም ጻዕዳ ማይ ነው የሚባለው እና እዚያ አካባቢ ብቻ ነው የምናውቀው ሐይቅ ሲባል። አልቫሬዝ ግን ሐይቆች ናቸው ያላቸው። ስለዚህ ምን አይነት ስንት ሐይቆች ነበሩ ማለት ነው ስንል አንዱ ሐይቅ እስከዛሬ ድረስ ብዙም ሰው ልብ የማይለው ማይጨው አካባቢ መኻን የሚባል ቦታ አለ። የአካባቢ ሐይቅ እንደነበረ ግን አዛውንት ይናገራሉ፣ የቀድሞ አባቶች ይናገራሉ። እኛም ወጣቶች ሆነን በልዩነታችን መኻን እኛም ወጣቶች ሆነን ልጆች በነበርን ሰዓት ከትምህርት ቤት እየሄድን ወደ መኻን ስንሄድ መኻን መሃሉ ላይ እስከ ጉልበታችን ነበር የሚወጠን ባህር ነበር። ግን እየታረሰ እርሻ እየሆነ እየጠበበ እየደረቀ መጣ። እዚያ አሁን መሃል መኻን ላይ እንደ ጨፌ ነገር ነው፣ ለምለም ነው። ምክንያቱም ከውስጥ ውሃ ስላለው ጉድጓድ ስላለው። እኔ በእርግጠኝነት የምናገረው እኔም በእድሜ የደረስኩበት ስለሆነ እየደረቀ በነበረበት ሰዓት ነው የደረስኩት።
አሁን ቁፋሮ ቢደረግ በቅርብ ርቀት ውሃ እንደሚገኝ ነው። ምክንያቱም ሐይቅ ነው። ይህ ሐይቅ ግን በአልቫሬዝ ዘመን ከ500 ዓመት በፊት ግን ሐይቅ ነበር ቢል ትክክል ይመስለኛል። ቀጥሎ ከመኻን ካለፍክ ሐሸንጌ ነው። ሐሸንጌ አሁንም ድረስ ሐይቁ አለ፣ ግን እየጠበበ ነው የሄደው። የመኻንን እጣ ሊያገኝ ሊደርስበት ይችል ይሆናል። ሶስተኛው ሐይቅ ኮረም አካባቢ ወንጪት ተራራ ስር መንጫቅ ባህሪ የሚባል ነበረ፣ ደርቋል። መንጫቅ ባህሪ የሚባል ሐይቅ ነበረ፣ እሱ ደርቋል። እንግዲህ ዶብዓዎች ምንጫቸው ይሄን ያክል በዚህ መልኩ መግለጽ ይቻላል። በእነዚህ የዶብዓዎች በተያያዘ ስያሜዎች አሉ ወይ? ከእነሱ ጋር በተያያዘ የቦታ ስያሜዎች ብለህ ለጠየቀኝ፣ እርግጥ እነኚህ የቦታ ስያሜዎች አሁንም ከኦፍላ ጀምሮ እስከ ማይጨው ድረስ ይገኛሉ። ለምሳሌ ኦፍላ ማነው ዶብዓ ፍራንሲስኮ አልቫሬዝ ወደ ኢትዮጵያ በመጣበት ሰዓት 24 ጎሳዎች ይከፋፈል እንደነበር ገልጾልናል። ከዚያም አንሶ ጎሳዎቹ እየተዋሃዱም ሊሆን ይችላል ወይ እየጠፉም ሊሆን ስለሚችል በመዋሃድም በመጥፋትም ሊያጋጥም ስለሚችል በተለይ ከ16ኛው ክፍለ ዘመን የግራኝ አህመድ ጦርነት ወዲህ ቁጥራቸው መንምኖ እስከ መጥፋት ደርሰው ስለነበረ የጎሳው ቁጥርም ሊያንስ ይችላል። በዚህ የተነሳ ወደ 7 ነው ዝቅ ያሉት። ስለዚህ የሚጠቀሰው ምንድነው? በአካባቢው ዶብዓ 7 ቤት ነው እየተባለ ነው የሚጠቀሰው። 7 ቤት 7 ነው። 7 ዶብዓ የሚባለው የዶብዓ ህዝብ ለማለት ነው እንጂ 7 የቁጥር አይደለም። እንግዲህ ይሄንን እግረ መንገዴን ለመግለጽ ብዬ ነው። 7 ዶብዓ እንደ ቁጥር እንዳይወሰድ ብዬ ነው። የዶብዓ ህዝብ ወደ 7 ጎሳ እንዳነሰ፣ ወደ 7 ጎሳ ካነሰ በኋላ 7ቱ ጎሳዎች አካባቢያቸው የት ናቸው? አንዱ የ7 ዶብዓ አንዱ ጎሳ ኦፍላ ይባላል። እነኚህ ስሞች የ7 ዶብዓ ጎሳ መጠሪያዎች ናቸው። ኦፍላ፣ ሐሸንገ፣ ሐያ። ከሐያ ቀጥሎ ደግሞ መኻን፣ በ5ኛ ደረጃ መንከረ፣ በ6ኛ ደረጃ ህዝባ፣ 7ኛ ደግሞ ቃራን ጉድባ ይባላል። ይሄ ደግሞ ማይጨው ከህዝባ ቀጥለህ ወደ ሐድግበዳ የሚባል መውሰጃ እዛው ቃላቅል ነው። ቃራን ጉድባ ይባላል። እነኚህ 7 ጎሳዎች ናቸው። ዛሬ በራያ አካባቢ፣ ዛሬ በአዘቦ አካባቢ፣ ዛሬ በእንዳመሆኒ አካባቢ ያለው ህዝብ ሲናገርም የምትሰማው ሸውዓተ ዶብዓ ሻሙነይቲ ኦሮሞ 8ኛው ነው ኋላ ስለመጣ እና 7ቱም ደግሞ የሚገናኙት አመራር የሚሰጡት ማይጨው ዙሪያ ያሉት የህዝባ የቃራን ጉድባ የመኻን ኃላፊዎች ናቸው። የሚሰባሰቡትም ትልልቅ ሰው ሲሞት ወይም ትልልቅ ጉባኤ ተደርጎ አንድ ውሳኔ መወሰን ሲያስፈልግ የሚሰባሰቡት ዛሬ ሰብሒ ስቃር የምንለው አካባቢ ነው። ትልቅ ሰው ሲሞት የዶብዓ ትልቅ ጋላባት ከሞተ ኦፍላ ውስጥ ከሞተ ያ ሰው ኦፍላ አይቀበርም። የዶብዓ ሰው ቀጥታ ተሸክመውት ዛሬ ሽንኮማጆ የምንለው ሰብሒ ስቃር የምንለው ድረስ ነው የሚመጣውና ሰብሒ ስቃር የሚባለው ራሱ ስያሜው ጥርጣሬ ውስጥ እየከተተኝ ብዙ ጊዜ ታላላቅ ሰዎችን፣ የነባር ሰዎችን፣ የቀድሞ ሰዎችን፣ ሽማግሌዎችን፣ አዛውንቶችን አነጋግሬያለሁ። አካባቢው ሜዳማ ነገር ስላለበት ከተራራ ስር ስለሆነ ሰውሒ ማለት በትግርኛ የግጦሽ አካባቢ ሜዳማ ነገር ሜዳማ ቢጤ የሆነ አካባቢ ማለት ነው ሰውሒ ማለት። ሰብሒ ስቃር ማለት እንግዲህ ሰብሒ ቀብሪ የሚለው ጋር የተያያዘ ሊሆን አይችልም ወይ የጠይቄ እንደዛ ሊሆን ይችላል። ምክንያቱም ቀብራቸው እዚህ ነው። ታላላቅ የዶብዓ ሰዎች የሚቀበሩት እዛው ሽንኮማጆ አካባቢ፣ እንዲያውም ወደ ማይጨው ስትመጣ ድልድይ ያለች ትንሽ አቀበት የምትመስል እዛ አካባቢ ነው ቀብሮ የነበረው ነው የሚሉት።
ሌላው መጠሪያ ክቢርቶ ወይም ኮረሙ የሚባሉት እነኚህ በጣም ትንሽ ያሻማሉ። አንዱ በዶብዓዎች አሰያየም ኮረሙ ማለት እንግዲህ ከሰራዊት ጋር የተያያዘ ስም ነው። ለሰራዊት ትዕዛዝ መስጠት፣ ሰራዊትን ኮርቻ ላይ ወጥተህ ፈረስ ላይ ወጥተህ ዝመትበት ዝመት የሚሉ ከዛ ጋር ከሰራዊት ግና ከውጊያ እንቅስቃሴ ከፈረስ እንቅስቃሴ ጋር የተያዙ ናቸው ኮረሙ የሚባሉት። ማዕንድታ የሚባሉ ቦታዎች አሉ። እሱም ከቤተሰብ ከወንድም ከምን ጋር የተያያዘ ነው። አደማያ ማለት ደግሞ አለ ኮረም አካባቢ ሐሸንጋ አካባቢ ነው። ስለ ራያ ውስጥ ማንጋራ የምንለው አለ። ከብትን ነጥቆ ወስዶ ገንዘብ መጠየቅ፣ ይሄ የተለመደ ባህል ነው እና ከብቶችን የሚያጉሩባቸው ቦታ አለ። ከብቶች የሚታጎሩበት ምንድነው ሀቁ? ዶብዓዎች ግን ከኦሮሞ መስፋፋት በፊት የነበሩ ከአዘቦ ቀጥሎ በአካባቢው የሰፈሩ ናቸው። ዶብዓ በሌላ ደግሞ ይሄ ዶብዓ ኦሮሞ ነው የሚሉት ወገኖች ምንድን ነው የሚያቀርቡት መከራከሪያ? ዶብዓ የሚባለው ስም ሸዋ ውስጥም አለ። ሸዋ ውስጥ ሰሜን ሸዋ ውስጥ ዶብዓ የሚባል አካባቢ አለ። ሞፈር ውሃ የሚባል ወንዝ አለ። በሞፈር ወንዝ ሸለቆ የሚገኝ የአካባቢ ስም ነው። እንዲያውም አብዛኛዎቹ የኢትዮጵያ መሳፍንትና መኳንንት አካባቢ ሲጠቅሱ እዚህ መንዝ አካባቢ እሳቸው እኮ የዶብዓ መሳፍንት ገዢ ናቸው፣ ከዶብዓ ወይዛዝርት የሚወለዱ ናቸው፣ የዶብዓ ባላባት ዝርያ ያላቸው ናቸው እየተባለ ይጠቀሳል። እንደነ ራስ መኮንን የጃንሆይ አባት አሁን የዛ አካባቢ መስፍን ናቸው ተብሎ ይጠቀሳል። ስለዚህ ዶብዓ እዛም አለ። በሐረርጌ በምዕራብ ኦሮሚያ ዶብዓ የሚባሉ ቦታዎችም አሉ ብሎ ይከራከራል። ከፍተኛ የሆነ ጥናት ያስፈልገዋል። በቀላሉ የሚታለፍ በቀላሉ ዳሰስ አድርጎ የሚዘለል ጉዳይ አይደለም ለማለት ነው። አፋርና ሰብዓ ዶብዓ ያላቸው የተቀራረበ ሊንጉስቲካል የሆነ መቀራረቡ ራሱ ምናልባትም እነ የአገርኛው ጸሐፊዎች ኦፌርን ከሳባ ጋር ወንድማማች ናቸው የሚባለው ምናልባት የዛ የነገሮች መቀራረብም ቤተሰብነትም ሊኖር ይችላል። ያ ዝምድናም ያሳያል ለማለት ያክል ነው። ተያያዥነት አለው። የዶብዓ ጉዳይ የመጨረሻዋን ማሰሪያ አድርጌ ወደዛ ለማለት ሊፈቀድልኝ፣ ዶብዓዎች ዛሬ በራያ በቆላውና በደጋው ሞልተውት ያሉት የደቡብ ትግራይ ህዝቦች ናቸው። ቅድም ለማስረገጥ እንደሞከርኩት ሙስሊሞችም አሉ፣ ክርስቲያኖችም አሉ። ዶብዓዎች በሁለት ነው የሚከፈሉት ከሃይማኖት ከእምነት አኳያ ካየ ነው። ዛሬ ጊዜ ያለው የዶብዓ ህዝብ ትግርኛ ይናገራል። ያኔም ትግርኛ ተናጋሪ ነው። በኮረምና በኦፍላና በማይጨው አካባቢ ያሉት ዶብዓዎች ህዝቡ ራሱ ዶብዓ ነኝ ማለት ረስቶታል። ነገር ግን ታሪኩንና ስራውን ግን ሳያውቀው ግን ይዞታል። አንድ ምሳሌ ልጥቀስልህ። ሰዎች ለምሳሌ ባልና ሚስት በጋብቻ በትዳር መካከል አለመግባባት ሲፈጠር ስምምነት ላይ ካልተደረሰ እኔ በደረስኩበት እድሜ እንኳን የሚሉት ሴትዮዋ ሚስት ወይም ባል ካልተስማሙ ዳኞች የሚሰጡት ፍርድ ካልጣማቸው ምንድን ነው የሚሉት? ዶብዓ ይፍረደኒ፣ ከደግም ዶብዓ ይፍረደኒ ይላሉ። ምንድነው ዶብዓ ይፍረደኝ? ህዝቡ ይፍረደኝ ማለታቸው። ዶብዓ የመጨረሻው ሱፕሪም ህዝብ እንደሆነ መገለጫው ራሱ ይሄ አባባል ነው። ሁለተኛው ደግሞ ምንድነው? በኮረም አካባቢ፣ በኦፍላ አካባቢ፣ በዚህ በማይጨው አካባቢ በአጠቃላይ በጣም ትልቅ ሰው፣ ትልቅ ባላባት፣ የሚከበር የሚፈራ የሚወደድ ሰው ምን ይባላል? ዶብዓ። እኚህ እኮ ዶብዓ ናቸው ከተባለ አሁን እዚህ ላይ የምትጠቀመው ቃላት ዶብዓ የምትለው ቃል ትልቅ ለማለት ክብር ያለው ለማለት
ክብርን ለመግለጽ ትልቅነትን ለመግለጽ ትጠቀምበታል። ኢቭን ቃሉ በዛ ወደ ቃላትም ተተርጉሟል። ወደ መነጋገሪያ ቃላት ሆኗል። እከሌ እኮ ዶብዓ ነው ከተባለ ዶብዓም ባይሆን ያ ግለሰብ አማራ ሊሆን ይችላል፣ ያ ግለሰብ አገው ሊሆን ይችላል፣ ያ ግለሰብ ኦሮሞ ሊሆን ይችላል፣ አፋር ሊሆን ይችላል። ግን ትልቅነቱንና ክብሩን ለመግለጽ ግን ዶብዓ ነው ይሉታል። ያ ማለት ግን ዶብዓ በዘር ዶብዓ ነው ማለት ግን አይደለም። ክብር መገለጫ እስከዚህም ድረስ ስሙ እስከዚህም ድረስ የደረሰና በደጋው የዶብዓ ሰው የትግራይ ደቡብ ትግራይ ህዝብ የተለመደ አባባል። የመጀመሪያውን ክፍል በዚህ ተጠናቀናል። ሁለተኛውን ክፍል በቀጣይ ይዘን እንቀርባለን። እስከዚያው ሰላም።